አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናቸው? ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ በዝት ይበልልኝ። ያው እንግዲህ ሰሞኑን ጠፋ ብያለሁኝ። ሰሞኑን ጠፋ ያልኩበት ምክንያት ያው አብዛኛ ወደ ውጭ እንወጣለን፣ ወደ ሱቅ ሴትዮ ጋር እቃ ምናምን እንገዛለን። ከዛ ስንመጣ ደግሞ ቤት ማጽዳት አለ ምናምን አለ። ላይብም ላይ አልገባሁም። ቪዲዮም ለመስራት ምግብ አልተመቸኝም። ያው አልተመቸኝም። እናንተም እንዳልተመቻችሁ ስራ እንደሚበዛባችሁ ተስፋ አለኝ ማለት ነው። እና ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ሆይ? ለማንኛውም እንግዲህ ያው እችን አንድ ወር ነው። አንድ ወር መታገስ አለብን፣ መበርታት አለብን። በርቱ ነው የምለው። በተረፈ ደግሞ ያው ቪዲዮ እንግዲህ ላይ ባይመቸንም ላይ ለመዘየርም ባይመቸንም ቪዲዮ በምንለቅ ሰዓት ቪዲዮ መዘየር ያው ከፈት አድርገን መተው እንችላለን። በእንደዛ መዘየር አለብን። እንግዲህ ረመዳን ብርትት ጥንክር ማለት አለብን ማለት ነው። እኔ እንኳን ደክም ያለው ከሆኑ ማለት ነው። በቃ ስራው እንግዲህ መሰላል ይዤ መዞር ነው። መሰላል ይዤ መዞር፣ መሰላል ይዤ መዞር 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 ስለሆነ ጽዳቱ ምኑም በጣም ከባድ ነው ማለት ነው። እና በተረፈ እንዴት ናችሁ? ያው ላይክ ኮሜንት አትርሱ። ላይክ ኮሜንት አትርሱ። ላይክ አርጋችሁ ኮሜንት አትርሱ። ኮሜንት አርጋችሁ ደግሞ ላይክ አትርሱ። እንዘያየር። ቤተሰብ እንሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ የተደራረግን ደግሞ ቪዲዮ እንዘያየር፣ እንበረታታ፣ አብረን እንደግ እና አሁን ይሄን ቪዲዮ የሰራሁት ለምንድን ነው? ስንዞር ነው እንግዲህ የምንሄድበትን መንገድ ማወቅ አለባችሁ ማለት ነው። ምን ያክል ረዥም እንደሆነ ማለት ነው። አያልቅም። ዝም ብለን መሄድ ብቻ ነው ማለት ነው። አብዛኛ እኔ ውጭ እወጣለሁ። ያው በቃ እስጥልት ስለሚያደርገኝ ብዙም ቪዲዮ አልቀረጽም እንጂ ቪዲዮ ብቀርጽ በየቀኑ እወጣለሁ ማለት ነው። በየቀኑ እወጣለሁ። በጣም ድክም ይላል ማለት ነው። እና በተረፈ አብሽሬ አብረን እንጠንክር። ያው እንደምታዩት እንግዲህ ጅዳን በነገራችን ላይ ጅዳን እወዳታለሁ። ያው እኔ ሪያድም ኖር ያለሁኝ ሪያድም ብኖርም ደግሞ ጅዳም በጣም ነው የምወዳ ማለት ነው። ስለዚህ ያው እንደምታዩት እንግዲህ ዝም ብለን መሄድ ነው፣ የማያልቅ መንገድ ነው ማለት ነው። እና ውድ ቤተሰቦቼ አበረታቱኝ፣ ሰብስክራይብ አድርጉኝ፣ አብረን እንደግ፣ አብረን እንመንደግ ነው የምላችሁ ማለት ነው። እና ይኸው መንገዱ ነው እንደ ከዛ አንዱን መኪና ቢሰጡኝ ምን አለበት? እንደው መኪና አንዱን ቢሰጡኝ ማለት ነው። ከብር አንዱን መኪና ሰጥተውኝ ኢትዮጵያ ይዤው ብገባ ከዛ ቢያልፈልኝ ምን ችግር አለ? ከጭቃው ጥልቅ፣ ከጭቃው ውልቅ፣ ፎቅ ጥልቅ፣ ከጭቃው ውልቅ፣ ፎቅ ጥልቅ እንደሚባለው ማለት ነው። እንደዛ ቢሆን ደስ ይለኛል። በተረፈ ውዶቼ ማሮቼ እወዳችኋለሁ። አገራችንን ሰላም ያርግልን። ያው እንበረታታ፣ አብረን እንደግ።